በክርስቶስ ኢየሱስ ደም ምክንያት ነው የሆነውን ነው። ወንጌል ይሄ ነው። ቤተ ክርስቲያን ባይዘው የሰበሰበን ይሄ ነው። ስትቆዩ እንዳትቀይሩ። የክርስቶስ ደም በፍጹም ነፃነት የተሰጠ በፍጹም ነፃነት የፈሰሰ ፍጹም የሆነ ስርየትና ምህረት ያገኘንበት ቢሆንም የኪዳኑን ደም መርገጥና የቅድስናውን መንፈስ ማክፋፋት ደግሞ ስርየት የሌለው ኃጢአት። ይሄንን ክቡር ደም ቫልዩ አለማረግ ደግሞ ይሄንን ክቡር ደም ደግሞ ዋጋ አለመስጠት፣ የኢየሱስን ደም ዋጋ አለመስጠት፣ በሌላ ለመተካት መሞከር፣ የክርስቶስን ደም በሌላ ነገር ለመተካት፣ በልምምድ ለመተካት፣ በማንነት ለመተካት፣ በጣም ቸርች ውስጥ መተን በምንለምደው ነገር ለመተካት መሞከር በጣም ዴንጀረስ። እግዚአብሔር ከኢየሱስ ደም ውጪ ከቁጣው በታች ነው። ይሄንን የኪዳን ደም የረገጠ እኮ ነው የሚለው እግዚአብሔር ያከበረውን ደም ማለት ነው። የዘላለም ሕይወት አለ ያለኝ በዚህ ደም ነው። ስረግጥበት ስርየት የለ። ለምን? መጀመሪያም የታረቅነው መሃል የገባው ይሄ ደም ነው። ይሄንን ደም ከረገጥክና ካክፋፋው ስርየት የለ። ይቅር አልልም፣ አልቀበልህም፣ ቁጣዬ ስር ነው የምትወድቀው ነው የሚል የተቀደሰበትን ያንን ደም የረገጠ የቅድስናውን መንፈስ ቅዱስን ማለት ነው ያክፋፋል። ምን ማለት ነው መንፈስ ቅዱስን ማክፋፋት? አንዳንድ ሰው የሚመስለው መንፈስ ቅዱስን መሳደብ ስርየት የለውም የሚለው እኔ ተሳድቤ አላቅም ይላል። እንዴ ሰውና ሰው እንደሚሰዳደበው መሰለ እንዴ? እንደሱ እኮ አይደለም። መንፈስ ቅዱስ ምንድነው ስራው? ስለ ክርስቶስ መመስከር፣ ኢየሱስን ማክበር። መንፈስ ቅዱስ ስለ ክርስቶስ ሲነግርህ አልቀበልም ስትለው እያክፋፋው ነው። ኢየሱስን ካልተቀበለ ሰው ስርየት የለውም። መንፈስ ቅዱስን የሚሳደብ ማለት ምስክርነቱን የማይቀበል ማለት ነው። ባይዘው አንዳንድ ሰው የሚመስለው ሰውና ሰው እንደሚሰዳደበውና እንደሚጣለው አይደለም። የመንፈስ ቅዱስ ሥራ ምንድነው? ሲመጣ ያከብረኛል፣ ስለ እኔ ይነግራቸዋል፣ ከኔ ወስዶ ይነግራቸዋል፣ እኔ ነገርኳችሁን ያስታውሳቸዋል። ይህንን አልቀበልም ስትል፣ የእግዚአብሔርን ቃል ዋጋ አልሰጥም ስትል፣ እንደ እግዚአብሔር ቃል አልራመድም ስትል፣ ከእግዚአብሔር ቃል ይልቅ ሌላ ነገር ስትፈልግ፣ ልምምድ በእግዚአብሔር ቃል የተተካ ቀን፣ የእግዚአብሔርን ቃል ዘግቼ አስቀምጬ ልምምድ ይቀድማል ያልኩ ቀን፣ ይሄ ነው መንፈስ ቅዱስን መሳደብ። የመንፈስ ቅዱስ ንግግር የት ነው ያለው? ይኸው ቃሉ ይሻለናል፣ እንትኑ ይሻለናል። መንፈስ ቅዱስ የሚናገረው ይሻላል ወይስ ቃሉ ይሻላል ይላል። ይሄኛው የማን ነው? ከዚህ ቃል ውጪ ከሆነ አጋንንታዊ ነው። የእግዚአብሔር ቃል የተጻፈው በመንፈስ ቅዱስ ቁጥጥር ስር ነው። ቀጥሎ ብቸኛ ሉዓላዊ ስልጣን ያለው ዘላለማዊ መቆሚያችን የእግዚአብሔር ቃል ነው። ምንም ነገር ይሻራል፣ ይቀየራል፣ ያረጃል፣ እንቀይረዋለን። ልጅነት ላይ የነበረ ነገር ማጩር ስታደርግ ራስ ትሽረዋል። የእግዚአብሔር ቃል ልጅም ሆነ ትሰማዋለ፣ ጎልምሰ ትሰማዋለ፣ አርጅተ ትሰማዋለ፣ ለዘላለም ትኖርበታል። ቃሌ ከሚያልፍ ምን ይለፍ ነው ያለው እግዚአብሔር? ሰማይና ምድር ቢያልፍ አንዷ ቃሌ ከምታልፍ። ለምንድን ነው እግዚአብሔር ለዚህ ቃል በጣም ቫልዩ የሰጠው? በመንፈስ ቅዱስ ቁጥጥር ስር አባቶቻችን ሆነው የተጻፈ ቃል ነው። የእግዚአብሔር እስትንፋሰ መለኮት ያለበት ቃል ነው። ከዚህ ቃል የሚበልጥ ባለ ስልጣን በእግዚአብሔር መንግሥት የለም። በእግዚአብሔር መንግሥት የመጨረሻ እግዚአብሔር ያነገሰው ባለስልጣን ቅዱስ ቃሉ ነው። ከዚህ ቃል የሚጣረስ የትኛውም ነገር ካለ እሱን ቁጭ አድርገን ቃሉን ይዘን ነው የምንሄደው። ጎናችሁ ያለውን ሰው የመንፈስ ቅዱስ ምስክርነት የእግዚአብሔር ቃል ነው በሉት። you have to be serious እንደነዚህ አይነት ነገሮች ላይ። መንፈስ ቅዱስን መሳደብ ማለት ስለ ክርስቶስ ኢየሱስ የሚመሰክረው መንፈስ ቅዱስ ነው፣ እኔ አይደለሁም። እኔ የምመሰክረው ከመንፈስ ቅዱስ ሰምቼ ነው። 3 ዓመት ተኩል ኢየሱስ እግር ስር ቁጭ ብለው የተማሩትን ደቀ መዛሙርቱን 3 ዓመት ተኩል ተምራችኋል፣ በቃ አሁን ከኔ የተማራችሁት ከፍጹሙ ጌታ ስተት ከማላቀው ከኔ የተማራችሁት ውጡና ስበኩ አይደለም ያለው። መንፈስ ቅዱስ በእናንተ ላይ ካልወረደ ኃይልን ካልተቀበላችሁ እንዳትወጡ። ለምን? ለዘላለም የሚያቀኝ እሱ ነው፣ ስለኔ የሚመሰክረው እሱ ነው። እውነተኛ መስካሪ መንፈስ ቅዱስ ነው። መንፈስ ቅዱስ በአንተ ሲመሰክር ነው እውነተኛ የሚሆነው። ያየ የሰማ አይደል እንዴ ምስክር? ወንጌል ለመመስከር እኮ ያየ የሰማ
ነበራችሁ እንዴ? ዛሬ 2000 ዓመት ታዲያ በአንተ የሚመሰክረው ማን ነው? ነበራ እሱ ነበራ እሱ ነበራ። ምስክር ያየ ነው፣ ምስክር የሰማ ነው። መንፈስ ቅዱስ ነበር። በዘላለም መንፈስ ራሱን አሳልፎ ሰጠ። 9:14 ላይ ያወራል። ሆሊ ስፒሪት አክቲቭ ነበር። ኢየሱስ መስቀል ላይ የሞተ ሕይወት ለሰዎች ይሰጥ ነበር። መንፈስ ቅዱስ ያድል ነበር። አጠገቡ ለነበረ ወንበዴ ሕይወት የሰጠው መንፈስ ቅዱስ ነው። ኢየሱስ ስራውን ሰርቶ ጨረሰ። ይሄንን ስራ ወስዶ ለወንበዴው መንፈስ ቅዱስ ሰጠው። መቶ አለቃው ቆሞ በጦር ጎኑ ንጋው ምናምን ሲል የነበረ መቶ አለቃ በእርግጥ የእግዚአብሔር ልጅ ነው አለ። ይህንን ቴስቲሞኒ መንፈስ ቅዱስ ልክ ኢየሱስ ሲሞት መስቀል ላይ ሕይወት አደለ። ለአንድ ሮማዊ፣ ለአንድ አይሁዳዊ ዩኒቨርሳሊ ሳልቬሽን በክርስቶስ በኩል መተዋወቁን የሞተ ቀን ያስረዳን መንፈስ ቅዱስ ነው። አይሁዳዊው ዳነ፣ ወንበዴው አይሁዳዊ ነው። ሮማዊ ዜግነት ካለ አትሰቀልም። አይሁዳዊ ነው ሰውየው። አንድ አይሁዳዊ ወንበዴ ዳነ፣ አንድ ሮማዊ መቶ አለቃ ዳነ። ሁለቱም ወንበዴዎች ናቸው። ይሄኛው የተሰቀለ ነው፣ ይሄኛው አሰቃይ ነው። ሁለቱም በዚህ ወንበዴ ነው። ዓለም አይሁድም አሕዛብም እንደሚድኑ መንፈስ ቅዱስ መሰከረ። እዛ ጋር ቆም። ሁለት ሰው አዳነ። ኢየሱስ መስቀል ላይ የሞተ ቀን። አሜን በሏ። መንፈስ ቅዱስ የክርስቶስ እውነተኛ ምስክር ነው። የመንፈስ ቅዱስ ትምህርት ምንድን ነው? ስለ ክርስቶስ መንገር። መንፈስ ቅዱስ በእናንተ ውስጥ እንዳለ የምታውቁት በምንድን ነው? ልሳን ስትናገር ነው የምታውቀው? ትንቢት ስትናገር ነው የምታውቀው? ራእይ ስታይ ነው የምታውቀው? ኖ ኢየሱስን ባንተ ላይ ያከብረዋል። መንፈስ ቅዱስ ካለ ኢየሱስን መውደድ ይሰጣል መንፈስ ቅዱስ። እስቲ አሜን በሏ። ኢየሱስን የመውደድ አቅም ይሰጣል። ኢየሱስ ኢየሱስ ያስብልሃል መንፈስ ቅዱስ። ይኸዋቸው ሰዎቹ ጴጥሮስን ይኸው፣ ዮሐንስን፣ ጳውሎስን ይኸዋቸው። መንፈስ ቅዱስ በውስጣቸው አደረ፣ ወረደ ላያቸው ላይ። የሰዎቹ የመጀመሪያ ሥራ ስለተሞሉት ልሳንና ስለተቀበሉ ስጦታ እያስረዱ አይደለም የኖሩት። እናንተ እንደመሰላችሁ አይደለም ብሎ ኢዩኤል 2:1 የጠቀሰ። ከዛ ውጪ ወንጌል ሰበከ። ስለ ክርስቶስ እየሰበኩ በትምህርታችሁ ዓለሙን ሞላችሁት፣ ስለዚህ ሰው ያታውሩ እስኪባሉ አዲክሽን የክርስቶስ ኢየሱስ ሱሰኞች ያደረጋቸው። ከኢየሱስ ውጭ አይፈልጉም። ጸሎታቸው ኢየሱስን አክብረው ነው። ጸሎታቸው ወንድሞቻችን ይሄንን ቃል በፍጹም ግልጥነት እንዲናገሩ አቅም ስጣቸው። አሜን። ስለዚህ የመንፈስ ቅዱስ ምስክርነት የክርስቶስ ኢየሱስ መክበር፣ የክርስቶስ ኢየሱስ ሥራ። ስለዚህ እግዚአብሔር ኢየሱስን ደም አክብሯል። የኢየሱስን ደም እግዚአብሔር አክብሮታል። የከበረ ደም አለ አብ ከሰማይ ተቀብያለሁ አለ። መክበሩን በምን አረጋገጠ? እኛን ይቅር አለ። ኃጢአት ተሰረየ። ሁለተኛው የመጀመሪያው የእኛን ኃጢአት ሰርዞ እግዚአብሔር ኢየሱስን እንደማከበረው፣ ሁለተኛው ኢየሱስን ከሞት አስነስቶ እግዚአብሔር የኢየሱስን እንደማከበረው። ኢየሱስ ከሞት ባይነሳ ይህ ሁሉ ሥራ ሙሉ አይሆንም። ትንሣኤ ባይኖር ኖሮ ከባድ ነበረ። ማሰብ አይቻልም። አፍተሮል ከመስቀል ሞቱ እኩል ከሞት መነሳቱ የሠራው ሥራ ኢየሱስ ክርስቶስን ከሞት አስነስቶ እግዚአብሔር እንዳከበረው አሳየን። ፊልጵስዩስ ምዕራፍ 2:9 ምንድን ነው የሚለው? በዚህም ምክንያት የሚል ቃል አይደል? ምዕራፍ 2:9 በዚህም ምክንያት እግዚአብሔር ያለ ልክ። በምን ምክንያት? ምክንያቱ ምን ነበረ? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ ወይንም እንደመቀማት አልቆጠረም። ከዛ የባሪያን መልክ የያዘ በሰው ምሳሌ ተገኘ፣ ራሱን ባዶ አደረገ፣ ለሞት ያውም ለመስቀል ሞት የታዘዘ ሆነ ይልና በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ። እግዚአብሔር ኢየሱስን ከሞት አስነስቶ የመስቀል ሥራውን የፈሰሰውን ደም አከበረ።
እግዚአብሔር አክብሬዋለሁ ደሙን። ምን አርገ? ሪዘሬክሽን፣ ትንሣኤ። ኢየሱስ ከሞት ሲነሳ እግዚአብሔር የልጁን ደም አከበረ። የቀደስካቸውን ያነጻሃቸውን ባንተ ሥራ ምክንያት ይቅር የተባለውን ይህንን ሕዝባው ከሞት ተነስታለ ይዘኸውና አለው አብ። ልክ ኢየሱስ መስቀል ላይ ሲሞት ሰይጣን ተሸነፈ። ቆላስይስ 2:14 ኢየሱስ መስቀል ላይ ሲሞት ባይዘው ሰይጣን የተሸነፈው። ምክንያቱም ሲሞት የአለቆችና የባለስልጣናትን ማዕረግ ቆረጠ ይልና እርቃናቸውን አድርጎ በየአደባባዩ እያዞረ አሳያቸው። ኢየሱስ የሞተ ቀን ልክ ሲሞት መስቀል ላይ ሰይጣን ራቁቱን ይሄ ማዕረግ ደርድሮ ከአዳም ጀምሮ ሲዘርር ሲሾም አዳምን ሲጥል ሲሾም አብርሃም አልቻለውም ሲሾም ሙሴ አልቻለውም ሲሾም ማዕረግ በማዕረግ ማን ወንድ ነው እያለ ኢየሱስ መጣ። ሊገለብጠው ነው። ይሄ አመጣጡ ያስታውቃል እየተባለ ምኩራብ ለምኩራብ ያባረረው ነበር አይደል? ሲመጣ ልክ ኢየሱስ ሲገባ አጋንንት ይወጣል። ኢየሱስ ሲመጣ ይወጣሉ እነሱ። ያው ብርሃንና ጨለማ አንድ ላይ ሆነማ። እሱ በዚህ በር ሲገባ እነሱ በዛ በር ሹልክ በቃ ሊገለብጠው ነው ሲሉ ለሞት ነው አለ። ሰይጣን ራሱ መሸነፉ አይችልኝም ማረግ ጨምራለሁ ሲል ልክ ሲሞት ኢየሱስ መስቀል ላይ ሲሞት ምን እንደሚያደርግ ቢያውቅ ኖሮ ሰይጣን ኢየሱስ እንዲሰቀል አያደርግም። አለማወቁ ነው የጎዳው። ሰይጣን ምንም አያውቅ። እስካሁን ያለውን ነው የሚያውቀው። ባይዘው ከዚህ በኋላ ያለውን ይገምታል እንጂ አያውቅ። በኋላ ምን እንደሚፈጠር እሱም እኛም አናውቅም። እግዚአብሔር ብቻ ነው የሚያውቀው። እኛ እንደውም በረካከካልን ወደ ያለውን ላይ ነገር ይችላል። ትልቁን ስል ታውቀዋለህ። አሁን እኛ ሰማይ እንደምንገባ እርግጠኛ ነን። ኢየሱስ እንደሚመጣ ቅንጣት ታክል ጥርጥር የምትባል ነገር ውስጣችን እልፍ ራሱ አትልም። ኢየሱስ ሲመጣ ደግሞ ትተን ይህንን መሬት እንደምንሄድ ሰይጣን ደግሞ እንደዚህ ይላል። ይሄዱ ይሆን እንዴ እንደሚሉት እንደምንሄድ ራሱ የሰማው እኛ ብለን ነው። ኢየሱስ መጥቼ ወስዳቸዋለሁ ብሎ ሲናገር ይመለሳል። ሰው የሚመለሰው ከየት ነው? ተመልሶ ሄዶ እንዳይመለስ መግደል አለብኛ ሲል ሞቼ ተነስቼ ነው የሚሄደው አለ። ልክ ሲሞት ሰይጣን ገደልኩት ብሎ ኢየሱስ ልክ ሲሞት ማረጉ ርግፍ ብሎ እርቃኑ ኔክድ ድሬስድ የነበረ ሰይጣን ኔክድ ማረጋቸውን ቆርጦ ከዛስ ሊደበቅ ታውቃለህ? ሮጦ ሊደበቅ ሲናውጣ በየአደባባይ እያዞረ ሰይጣን መሸነፉን ባይዘው ኢየሱስ አደባባይ ነው ያሳየው። አሁን አንዳንዶቻችሁ ሰይጣን ተሸነፈ ብላችሁ እንደ አዲስ ነገር እንዳታወሩ። የዛሬ 2000 ዓመት ቀራንዮ ላይ አሕዛብም አይሁድም እያየ ዓለም ሁሉ እያየ ኢየሱስ ድል አርጎታል። ልክ ሲሞት ሰይጣን ብቻ አይደለም አሮጌው ሰዋችን አብሮት ሞተ። የኃጢአት ዕዳ ተከፈለ። የኢየሱስ ደም ፈሰሰ። ዋው ተባለ። ሰማይና ምድር ለመታረቅ እግዚአብሔር እጁን ላከ። ከዛ እግዚአብሔር ጨበጠን። እንታረቃለን። ታረቅን፣ ተጨባበጥን። ያቺ 3 ቀን እንዲህ ተጨባበጥን። ኢየሱስ ከሞት ብድግ ሲል ዕዳችሁ ተከፍሏል ብቻ አይደለም ያለን አብ። ኢየሱስ ከሞት ሲነሳ አሮጌው ሰው ተራግፎ በክብር አካል ተነሳ። አዲሱ አካል ተገኘ። ከዛ ልጁ ሲሄድ አብ እንደዚህ አለ፣ ራሳችሁ ሰማይ መጥቷል አለ። አሁን እየጎተተን ነው። አካል መሬት ነው ያለው፣ ከዚህ በታች ራሳችን ሰማይ ነው ያለው። በዚህ እንዲህ ተንጠልጥለን ነው ያለው። በዚህ መሬት በጣም አትርገጡ፣ እንዲህ ብለን ነው ያለው። ተንጠራርቶ የሚያይሰው ይታችኋል። ከደመና በላይ ነው ጭንቅላታችን። መሬት በጣም ማታጓጓ ባይዘው አይንህ እዛ ጋር ነው ላይ ነው ያለው። ባይዘው እግር መሄድ የሚያምረው እኮ አይንህ ያየው ጋር እንደዚህ ብለን የሚሸተንም ያ ነው፣ የሚታየንም ያ ነው፣ የምንሰማውም ያንን ነው። ይሄ እኮ ዝም ብሎ ጌጥ ነው። ይሄ ነው እኮ ነው። አሁን እግሬ እየመጣው ነው ብሎ ነው እንደ መጣው እየመጣን ያለው ራሱ ይሄ ነው ለእግሬ።
ሂድ የሚለው ይሄ ነው። ይሄ እዛ ከሆነ ይሄ በቃ ተጠራርጎ ይሄዳል። ይሄ ተሳቢ ነው። ይሄ ተሳቢ ነው። በእኔ ሳስረዳችሁ ምን ነው ዝም አላችሁ? በእናንተ ሲሆን ነው። መሬት ላይ ያለ ክርስቲያን በሙሉ ራሳችን ክርስቶስ ነው። ይሄን ደጋግሜ ነው የምናገረው። ከኢየሱስ ውጪ ራስ የላትም ቤተ ክርስቲያን። አንድ ራስ ነው ያለን። ራስ የሌለው ሬሳ ነው። ከአንድ በላይ ያለው አውሬ ነው። ደጋግሜ ተናግሬያለሁ። ከአንድ በላይ ራስ ካለው ሞንስተር ነው፣ አውሬ ነው። በዚህ ራስ ከሌለው ደግሞ አንድ እውነተኛ ዘላለማዊ ራስ አለ። አካል የተለያየነን እጅ ላይ ያለ የተለያየነን እና እንደዚህ ብለናል። አብ እንደዚህ ያለ ኦሬዲ በአዲሱ በከበረው አካል ራስ መጥቷል። ሰውን ወክሎ የከበረ አካል ይዞ እማይሞት እማይበሰብስ እማያረጅ አካል ይዞ ተስፋ ሰጥቶን ኢየሱስ ሰማይ ገባ። አብ እንደዚህ ያለ በሙሉ ይሄንን አካል ለብሰው ይመጣሉ። ስለ ኃጢአታቸው አይደል የሞተው? አዎ። ስለ እኔ ጽድቅ ደግሞ ተነስቶ የለ? አዎ። ስለ ኃጢአት ሞተው ስለ ጽድቄ በልጄ ያመኑ በሙሉ ይሄንን አካል ተካፍለውት ሰሞኑን ጥቅልል ብለው ይመጡልኛል። የተዋረደው ሰውነታችን ኢየሱስ ጌታ ነው። የእርሱን ክቡር ሥጋ እስኪመስል ሁሉን ባስገዛበት ኃይል ይለውጠንና እንሄዳለን። እግዚአብሔር የኢየሱስን ደም ያከበረው ከሞት አስነስቶት ነው። ከሞት አስነሳው። በዚህ ምክንያት እግዚአብሔር አከበረው፣ ከፍ አደረገው። አሁን የክብርና የከፍታ ልክ መርዶክዮስ አይደለም፣ ንጉሥ ያከብረው ዘንድ ለወደደው ተብሎ ሐምራዊ ግምጃ ይልበስ። አሁን ሐምራዊ ግምጃ ማን አትለብሱም እናንተን ብናመጣ ታውቃላችሁ? ኧረ ጥሌ ፈረስ ላይ ይቀመጣል ይላል። ፈረስ ላይ ተቀመጣላችሁ እናንተ? ባዩ መኪና ገዝተህ ስጠኝ ነው። እየተነጠፈለት አትፈልጉ። አሁን የክብር ልክ ኢየሱስ ሆኗል። አሁን አየህ የመጨር ከበረና ኢየሱስ ክብር የተባለው በሙሉ ጨለመ። የከበረ የተባለው በሙሉ ኧረ እንዲህ እኛም አንፈልግም አልን። ለምንድን ነው የማንፈልግ? የኢየሱስን አይተን ነው። የመጨረሻ አልቲሜት ግሎሪፊኬሽን የክርስቶስ ሆኗል። እግዚአብሔር ደሙን ያከበረው ኢየሱስን ከሞት አስነስቶ ለእኛ የዘላለም የአካል ለውጥ ሰማይ የመኖር መብት በክርስቶስ ደም በኩል ሰጠን። ኢየሱስን ከሞት አስነስቶ እግዚአብሔር የኢየሱስን ደም ማክበሩን አሳይቷል።